ማወቅ ካለብን ነገሮች አንዱ ስለ ግንኙነት ያልኳችሁ እነዚህ ሐሳቦች ናቸው። ለጋብቻ ነው ዝም ብሎ ግንኙነት ነው የፈለጋችሁት? ጋብቻ ከሆነ መቼ ልትጋቡ አሰባችሁ? እንደገናም ደግሞ አንድ ሰው በአግባቡ ለመያዝ የሚያስችል አእምሮአዊና ስሜታዊ ብስለት አላችሁ ወይ? እንዴት ከረማችሁ ውድ የህይወት ቤት የዩቲዩብ ቻናል ተከታታዮቻችን? እኔ መስገን ሞላ ነኝ። በጋብቻና ቤተሰብ ህይወት ዙሪያ ላይ እሰራለሁ። እንግዲህ በቢሮአችን የማማከር ስራ እንሰራለን። ሬዲዮ ላይ በሳምንት 2 ቀን ፕሮግራም አለን። እንዲሁም መጽሐፍ አለ። በተለይ በቴሌግራም ግሩፕ አለ። ህይወት ቤት የሚሉ ናቸው ሁሉምና በእነዛ ጉዳዮች ላይ እንግዲህ ስለ ጋብቻ፣ ስለ ቤተሰብ፣ ስለ ጃሰሪ እየተነጋገርን ነው። ባለፉት ጊዜያቶች የጀመርናቸው ሐሳቦች ደግሞ ከጋብቻ በፊት ቢታወቁና ቢታዩ ይጠቅማሉ የሚሉት ነገሮችን እያነሳውላችኋለሁ። ዛሬም ደግሞ ከዛው የሚቀጥል ነገር ሰጣለሁ። የተሳሳቱ ምክንያቶችን አይተናል፣ ትክክለኛ ምክንያቶችን አይተናል። ለትክክለኛ ምክንያት ደግሞ ላለው ጋብቻ ውጤታማ ለመሆን ደግሞ ሁለቱም ወንድም ሴትም ማወቅ የሚገባቸውን ደግሞ ከጋብቻ በፊት በቅድሚያ ሊታወቁ የሚገባቸውን ሐሳቦች ሰጣቸዋለሁ። በሁለት አቅጣጫ ማወቅ የሚገባቸው ነገሮች ሰጣለሁ። የመጀመሪያው ከራሳችን አንጻር ስለ ራሳችን ልንረዳ የሚገባን ነገር አስቀድመን ማወቅ አለብን። በሁለተኛ ደረጃ ደግሞ ስለ ግንኙነት ማወቅና መረዳት መቻል አለብን። እነዚህ ሁለት ነገሮችን ካወቅን በጋብቻ ውጤታማ ለመሆን እድል ይሰጠናል ማለት ነው። እነዚህ ሁለት ነገሮችን ስናቅ ከራሳችንም ጋር ያለው ነገር ግንኙነቱን ደግሞ የምናቅበት ጊዜ በዛውስ ምን እንደምናደርግ ጥረት አድርጎ ስለሚታየን በቀለለ መልኩ ህይወትን እንድንኖር እድል ይሰጠናል ማለት ነው። ጋብቻን በተመለከተ ብዙ ነገሮች መታወቅ እንዳለባቸው አውቃለሁ። ብዙ ነገሮች ልናቃቸው ልንረዳቸው የሚገቡ ብዙ ነገሮች አሉ። እኔ ግን ማነሳው ነገር ሁለቱ ላይ ብቻ ነው። ለዚህኛው ቪዲዮ የመረጥኩት ሁለቱን ነገር ነው። በመጀመሪያ ስለ ግንኙነት ማወቅ የሚገቡ ነገሮችን ላንሳ። ስለ ግንኙነት ማለት ስለ ጋብቻ ግንኙነት ልናቃቸው ልንረዳቸው የሚገቡ ነገሮች። ግንኙነቱን ስታስቡ ምን እንደምታውቁት፣ ምን እንደምታስቡት፣ ምን እንደምታያችሁ፣ ምን እንደሚመስላችሁ እሱን ጥርት አድርጎ ለማወቅና ለመረዳት የግንኙነትን ዕውቀትና እይታን እንደው ሊያጠሩ ይችላሉ የሚለውን ነገር ነው። እነዚህ ነገሮች ራሳችሁን በመጠየቅ ራሳችሁ ልትመልሱት ይገባል ማለት ነው። ስለዚህ ስለ ግንኙነት ማወቅ አለብን ብያቸዋለሁ። ስለ ግንኙነት ማወቅ ሲባል ምንድነው የምናውቀው የሚለውን ከዚህ ቀጥዬ ላቅርብላችሁ። የመጀመሪያው ስለ ግንኙነት ማወቅ ከሚገባ ነገር የመጀመሪያው ምንድነው የምትፈልጉት? ዝም ብሎ ግንኙነት ነው ወይስ ጋብቻ ነው የምትፈልጉት? ያው ሁለቱም ወንድና ሴት ግንኙነት ነው። ግን እየፈለጋችሁ ያላችሁ ነገር ጋብቻ ነው ወይ ዝም ብሎ ግንኙነት ነው? ዝም ብሎ ግንኙነት መፈለግንና ጋብቻ መፈለግ በጣም ሰፊ የሆነ ልዩነት አለው። ዛሬ በጣም ብዙ ወጣቶች ዝም ብሎ ግንኙነት የሚፈልጉት ያልታሰበበት እንደሚያደርጉ የት ጋር እንደሚደርሱ ዝም ብሎ ግንኙነት ነው። እናንተ የምትፈልጉትና የምታስቡት ጋብቻ ነው ወይንስ ዝም ብሎ ግንኙነት? አንዳንድ ወንድ ከሴት ጋር ለመሆን ብቻ ብሎ ግንኙነት ይጀምራል። አንዳንዱም ሴት ከወንድ ጋር ነኝ። ለምሳሌ ሶሻል ሚዲያ ላይ ስታተስ የሚለው ስትመለከቱ ኢን ሪሌሽንሺፕ የሚባሉ አሉ። ኢን ሪሌሽንሺፕ ምን ማለት ነው? ኢን ሪሌሽንሺፕ ነኝ፣ በግንኙነት ውስጥ ነኝ፣ ከሆነ ሰው ጋር ነኝ እንደማለት። ያን ግስታዩ ከ3 ወር 3ም ረጅም ነው መሰለኝ፣ አንዳንዴ ከ2 ወርም በኋላ ሊሆን ይችላል። ስታተስ ሲንግል የሚባል ይደረጋል። እንደገና ከወር በኋላ ኢን ሪሌሽንሺፕ። ስለዚህ እነዚህ ሰዎች ዝም ብሎ ግንኙነት ያደርጋሉ ማለት ነው ከተለያየ ሰው ጋር። አንዴ ኢን ሪሌሽንሺፕ ናቸው፣ አንዴ ሲንግል ናቸው፣ እንደገና ኢን ሪሌሽንሺፕ ናቸው፣ እንደገና ሲንግል ናቸው። እነዚህ ሰዎች አሁን ወንዱም ሴቷም ወንዱን ለዝም ብሎ ግንኙነት የሚያስፈልጉት ልክ አሁን ሲቹዌሽንሺፕ ምናምን እንደሚሉት ለጊዜው፣ ለዛሬ፣ ለአሁን ባለ ስሜት ለተወሰነ ጊዜ ቆዩና ከዛ ይተውታል። አሁንም ግንኙነት ወንዶች ከሴት ጋራ ሴቶችም ከወንዱ ጋራ አዲስ ግንኙነት ቢውልድ ላድርጋችሁ ታስቡ የምታስቡት ግንኙነቱን ነው ወይስ ጋብቻን ነው? ጋብቻን ያሰበ ሰውና ዝም ብሎ ግንኙነትን የሚፈልግ ሰው ጋር በጣም በብዙ መልኩ ይለያያልና ይሄን ነገር ራሳችሁን ጠይቁ። ዝም ብሎ ግንኙነት ከሆነ አትጠቅሙም አትጠቀሙም። ጋብቻን ካሰባችሁ በቅታችኋልም የበቃን ሰው ለመፈለግ ደግሞ እድል ታገኛላችሁ ማለት ነውና
የመጀመሪያው ይሄ ነው። ግንኙነት ስታስቡ ዝም ብሎ ግንኙነት ነው ወይንስ ጋብቻን አስባችሁ ነው? ዝም ብሎ ግንኙነት የፈለገ ሰው ምንም ኮሚትመንት፣ እውቀትም፣ መሰጠትም፣ ብስለትም ዝግጅትም አይጠይቀውም። ጋብቻ ግን ከሆነ በበቂ ዝግጅት እና በበቂ መሰጠት መኖር እንዳለበት በማወቅ ተዘጋጅቶ ነው የሚገባውና ምንድነው የምትፈልጉት? ዝም ብሎ ግንኙነት ነው ወይስ ጋብቻ ነው? ይሄን ለእናንተ መልሱት። ጋብቻ እስካላላችሁ ድረስ ግንኙነት ባትመሰርቱ ይመረጣል ማለት ነው። ሌላው ደግሞ ሁለተኛው ወደ ጋብቻ መቼ መግባት አስባችሁ ነው ግንኙነት የጀመራችሁት? መቼ ማግባት አስባችሁ ነው? አንድ ሰው በመጀመሪያ ለማግባት ጋብቻን ሲፈልግ ያው ለማግባት አስቧል ማለት ነው። ለማግባት ማሰቡ ጥሩ ቢሆንም መቼ ወደ ጋብቻ ሊገባ እንደሚቻል አስቀድሞ ማያውቅ እና መረዳት በጣም አስተዋይነት ነው። አንዳንዱ እጮኝነትን በቃ እኔ ወደ 20 ዓመት በእጮኝነት ቆየን የሚሉ ሰዎችን ሰምቼ አውቃለሁ። ምን ሲያረጉ እንደከረሙ እንግዲህ እነሱ ነው የሚያውቁት። ወልደው በሚደሩበት እድሜ ማለት ነው። እጮኝነትኛ ማክሲመም ከ2 ዓመት ባይበልጥ ጥሩ ነው ብለን እንደ ባለሙያ እንመክራለን። ወደ ዋናው ወደ ጋብቻው መገባት አለበት ብለን እናምናለን። ስለዚህ አሁን እዚህ ጋር ምን እያልኳችሁ ነው? መቼ ለማግባት አስባችሁ ነው ግንኙነት የምትጀምሩት? አንዳንዱን ለሚያገባበት ጊዜ ምንም እይታ የለው፣ ግን ግንኙነት ይጀምራል። የሚያገባበት ጊዜ ደግሞ የሚወስንለት ፈለኩኝ ደሳለኝ በሚልም ደግሞ አይደለም፣ በዛም መልኩ አይደለም። በቅቷል ወይ ነው። የዛሬ 2 ዓመት አገባለሁ የሚል ሰው በጋብቻ መካከል እንደ ባል እንደ ሚስት ሊያኖር የሚችል በቂ ዝግጅት አድርጓል ወይ? የራሱን ህይወት ለማኖር ዝግጁ ነው ወይ ተብሎ ይታሰባልና መቼ ለማግባት ነው ያሰባችሁት? ይሄ መታወቅ አለበት። መቼ እንደምታገቡ እርግጠኛ ሳትሆኑ ዝም ብሎ ግንኙነት መጀመር ልክ አይደለም። አንዳንዱ ለራሱ ምን የታክሲም የለው ግን ግንኙነት ይጀምራል። ምን ሊያረጋት ነው? የትስ ሊሄድ ነው? ይሄ ሰው አሁን የዛሬ ዓመት አገባለሁስ ቢል ምንም ተግባራዊ ነገር አይደለም። ስለዚህ መቼ ነው ለማግባት ያሰባችሁት? የምንፈልገው ጋብቻ ከሆነ ሰየው ነው። ቀጥሎ መቼ ለማግባት አስቤያለሁ የሚለውም ደግሞ መጀመሪያ መታወቅ ያለበት ነገር ነው፣ ግንኙነት ከመጀመሩ በፊት ማለት ነው። በሶስተኛ ደረጃ ደግሞ ግንኙነትን በአግባቡ ለመያዝ ግንኙነት እንጀምረዋለን። ከጀመረን በኋላ ግን ያንን ግንኙነት በአግባቡ ለመያዝ ምን ያህል አእምሮአዊ፣ ስሜታዊና ስሜታዊ ብስለት ይዞናል ስንቶቻችን? ግንኙነት ለበሰሉ ሰዎች ነው። የበሰለ አእምሮ ይጠይቃል፣ የበሰለ ነገር ይጠይቃል እና ምን ያህል ስሜታዊና አእምሮአዊ ብስለትን አግኝተናል? በአእምሮ ካልበሰልን እንዴት ነው ግንኙነት የምንይዘው? የስሜትስ ብስለት አለን? እንዴት ነው ልንይዘው የምንችለው? ስለዚህ አንድ ሰው ወደ ግንኙነት የሚገባበት ጊዜ ግንኙነቱን በአግባቡ ለመያዝ እችላለሁ ወይ? ለምሳሌ አንዲት ሴት አንድ ወንድ ቢይዝ ሴትን ለመያዝ እሷን የሚንከባከብበት፣ ስሜቷን የሚረዳበት፣ ከአንዲት ሴት ጋራ እንዴት መኖር እንዳለበት በቂ የሆነ እውቀት ያስፈልገዋል። አእምሯዊ ዝግጅት ያስፈልገዋል። አንዲትም ሴት ልክ እንደዛ ለብቻዋ ትኖር ከነበረ እሰየው፣ ለብቻዋ መኖሩ ጥሩ ነው። ነገር ግን አንድን ወንድ እንዴት መያዝ እንዳለባት፣ እንዴት ከሱ ጋር ተጓዳኝ ሆና መሄድ እንዳለባት አእምሯዊም ስሜታዊም ብስለት ይጠይቃል ማለት ነው። በግንኙነቱ ዓለም እነዚህ ነገሮች የሌላቸው ሰዎች በብዙ መልኩ ብዙ ስቃይ ሊያሳልፉ ይችላሉ ማለት ነው። ዝም ብሎ አድረምኩ ወንድነት አንድ ነው፣ አባትነት ሌላ ነው፣ ባልነትም ሌላ ጉዳይ ነው። ሴትነት አንድ ነው፣ ሚስትነት ሌላ ነው፣ እናትነትም ሌላ ጉዳይ ነው። እነዚህ ሁሉ በግንኙነት ውስጥ ከባል ከሚስትና ከልጆቻችን ጋር ለምናደርጋቸው ግንኙነቶች የተለያዩ ደረጃዎች ናቸው። የተለያየ ብስለትም ይጠይቃሉና ምን ያህል ግንኙነትን ሊያስተናግድ የሚችል ብስለት አለን? አንዳንዱ ወር የሚያቆይ አቅም የለውም። ግንኙነቱን ወር ይዞ ሊያቆይ የሚችል ብስለት የለውም፣ ወይም ደግሞ እውቀት የለውም። ዘወትር በሷ እየተበሳጨ ሁልጊዜ በሱ እየተናደደች አብረው ይኖራሉ። ግንኙነት በጣም ለበሰሉ ሰዎች ነው። ለምሳሌ የትዳር አጋራችሁ ቢሳሳት፣ የትዳር አጋራችሁ ሚስታችሁ ብታጠፋ እንዴት ነው የምትይዙት? ብስለትና እውቀት የሌለው ሰው ሪያክት ሊያደርግ ይችላል። እንደገና ያንን ሰው ሊያበሳጭ በሚችል መልኩ፣ ግንኙነቱን ሊያበላሽ በሚችል መልኩ ምላሽ ሊሰጥ ይችላል።
ይሄ አእምሯዊ የሆነ ብስለት ከሌለ ችግሮችን እንዴት አድሬስ ማድረግ እንዳለበት፣ ሚስቱን እንዴት መመለስ እንዳለበት፣ ባሏንም እንዴት መያዝ እንዳለባት እማታውቅ ትሆናለች ማለት ነው። ያን ጊዜ አለማወቅና አለመብሰል ደግሞ ብዙ ችግርን ያመጣልና አንዳንዱ እንኳን ሌላን ሰው የሚያስይዝ የብስለት ደረጃ አይደለም ራሱንም የሚይዝበት ብስለት የለውም። ራሱንም በአግባቡ ሊይዝበት የሚችል የስሜትም አእምሮም ስሜቱንም አልገዛ አእምሮም እውቀት የለም ራሱን ለመያዝ። እንዴት ነው እሱ ላይ ሰው ጨምሮ በሰላም መሄድ የሚችለውና እንደ አስተዋይ ሰው ልኑር ካልን አስተዋይነታችን ከሚገልጹ ነገሮች አንደኛው ይሄ ነገር ነው። ግንኙነት በጣም ብዙ ነገር ይጠይቃል። ከሌላ ሰው ጋራ ሁለት ፈጣንና ዘግየት የሚሉ ብዙ የሚያውቅና ትንሽ የሚያውቅ ወይም ደግሞ የተለያየ እውቀት ያለው ስሜታቸው የሚለያይ እድሜያቸው የሚለያይ ብስለትና ፍላጎታቸው የሚለያይ ሊሆኑ ይችላሉ። በጋብቻ መካከል እነዚህን አስታርቁ በጋራ አንድ ላይ ለመሄድ ከተፈለገና ከታሰበ አእምሯዊና ስሜታዊ ብስለትን ይጠይቃል ማለት ነው። የሚስትህን ክፍተት ባየ ቁጥር እየተበሳጨ ሪያክት የምታደርግ ከሆነ ግንኙነት ለመያዝ ብቁ አይደለህም ማለት ነው። ባልሽ በማያውቀው ነገር ወይ በደከመበት ጉዳይ ፈራጅም ከሆንሽ ለግንኙነት አልበሰልሽም፣ አልበቃሽም ማለት ነው። ዜና ተናጋሪዎች አይደለም የምትሆኑት። ባሌ እንዲህ ነው የሚል ግን ባሌ እንደዚህ ነው ምን ላርግ የሚል ሰው ነው ለግንኙነት የበቃ ሰው። ሚስቴ እንዲሆናለች ምን ባደርግ ነው ላቀናት የምችለው ተብሎ ያ ዕውቀትና ብስለት ባል ጋር ሊኖር ይገባል ማለት ነውና ይሄም እንደ አንድ ከጋብቻ በፊት ወይም ደግሞ ከግንኙነት በፊት ምን ማወቅ ይገባኛል ከሚባለው ነገር አንዱ አእምሯዊ እና ስሜታዊ ብስለት አለኝ ተብሎ መታወቅ አለበት። ካልበሰልኩስ እስክበስል ድረስ ራሴን የማብሰል ስራ እየሰራሁኝ ከግንኙነት ረቃለሁ ማለት ነው። ከግንኙነት ረቃለሁ ማለት ከፍቅር ግንኙነት ማለት ነው። አንዱና ሴት የሚያገናኛቸው ፍቅር ብቻ አይደለም። ስለዚህ ከወንዶች ከሴቶች ጋር ስራ፣ ትምህርት፣ የተለያየ ነገር ኖርማል የሆኑ ተግባራዊ ግንኙነቶችን ልናደርግ እንችላለንና ግን ፐርሰናል ከሚባለው የግል የፍቅር ግንኙነት ግን ራስን ማዘግየት በጣም ጥሩ ማለት ነው። አለመብሰላችን አለማወቃችን ስለሚለየን ግንኙነቱን አለመጀመር አስተዋይነትና ጠቢብነት ነው ብዬ አምናለሁ። ሌላ እንደገና አንድ ሐሳብ ደግሞ ላንሳ። ይሄኛው ደግሞ ምንድነው? ስለ ሎንግ ተርም ሪሌሽንሺፕ ምን ያህል እውቀት አላችሁ? ምን ያህል ዝግጁነት አላችሁ? ስለ ሎንግ ተርም ሪሌሽንሺፕ ማለት ነው ከአንድ ሰው ጋር ረጅም ጊዜ አብሮ ስለመቆየት ምን አይነት መረዳትና እውቀት አላችሁ? ከአንድ ሰው ጋር ህይወት ዘመን ሁሉ መኖር በእኛ እይታ አስተዋይነት፣ ጠቢብነት፣ ስኬታማነት፣ ውጤታማነት፣ ትክክለኛነትም ነው። እድሜ ልክ ለረጅም ግንኙነት አንድ ወንድ ከአንዲት ሴት ጋር አንዲት ሴትም ከአንድ ወንድ ጋር መኖር ከቻለች በጣም ትልቅ ነገር ነውና እነዚህ ሰዎች ስለ ሎንግ ተርም ሪሌሽንሺፕ ያውቃሉ። ስለ ረጅም ስለማይቋረጥ ግንኙነት ያላቸው እይታ አለ። አንዳንዱ እኮ ይላል ስለ ረጅም ወይም ደግሞ እስከ እድሜ ልክ ስላለ ቆይታ ሲናገር ልክ አለመሆኑን ሲናገር እንዴት ነው ሁሌ አንድ ፊት እያየው አንድ ድምፅ እየሰማው እንዲህ ነው ከአንድ ሰው ጋር የምኖረው የማየው የምሰማው ብሎ መቀያየር ይፈልጋል። እነዚህ ሰዎች ከረጅም ግንኙነት አንጻር እይታቸው ጠባብ ስለሆነ ሊዘልቁም አይችሉም። ታውቃላችሁ እነዚህ ሰለጠን በሚሉት ሀገሮች ውስጥ እንደዚህ የሚቆይ ሰው ጤነኛ እንዳልሆነ የሚያዩ ሰዎች አሉ። ከዚህ ቀደም አንስቼላችሁ ከሆነ አላውቅም። አንድማ ከብሮ ትልቅ ሰው አንድ ወደ አውሮፓ ከተማ ላይ ሆኖ ከሚስቱ ጋር ሆኖ ከሚስቴ ጋር 45 ዓመት ነኝ 45 ዓመት በጋብቻ ቆይተናል ብሎ እሱ እንደ ጀግንነት ሲያቀርብና በጣም ተደስቶ ሲያቀርብ የሰማው ያዳመጠው ሰው አንተ ጤነኛ ነህ እንዴ? እንዴት ከአንድ ሰው ጋር 45 ዓመት ትኖራለህ አለኝ የሚል መረጃን ሰምቻለሁ። ከራሱ አንደበት ማለት ነው። 45 ዓመት ከሚስቱ ጋር መቆየቱ ታማሚ እንደሆነ ጤነኛ እንዳልሆነ የሚያስብ አካል አለ ማለት ነው። ምንድነው ታስቡት? ወደ ጋብቻ ስትገቡ ረጅም ቋሚ የሆነ ግንኙነትን
ማየትና ማሰብ ግድ ያስፈልጋል ማለት ነው። ስለ ሎንግ ተርም ሪሌሽንሺፕ ያንን እይታ ልክ ካልሆነ ስልቹነት ቦታውን ይይዛል ማለት ነው። ከዛ መለየት ይመጣል። እንደዚህ እንዳይሆን ግንኙነትን ስታስቡ ስለ ቋሚ ግንኙነት፣ ስለማይቋረጥ ግንኙነት ምን እንደምታስቡት ይሄን ከመጋባት በፊት ወይም ደግሞ ከግንኙነት በፊት አንድ ሰው ሊያቆም የሚገባ እውቀት ነው። ከአንድ ሰው ጋር እድሜ ልክ መኖር ብስለት ነው፣ አዋቂነት ነው። እንደገና ደግሞ ዘመናችን ሁሉ አንድ ሰው ላይ ህይወታችንን ኢንቨስት እያደረግን ፍሬውን በጋራ ለመብላት እድል ይሰጠናል። ይሄን ነገር ማወቅና ማሰብ በደንብ አለብን ማለት ነውና ስለ ሎንግ ተርም ሪሌሽንሺፕ እና ማወቅ ካለብን ነገሮች አንዱ ስለ ግንኙነት ያልኳችሁ እነዚህ ሐሳቦች ናቸው። ለጋብቻ ነው ዝም ብሎ ግንኙነት ይፈልጋችሁት? ጋብቻ ከሆነ መቼ ልትጋቡ አሰባችሁ? እንደገናም ደግሞ አንድ ሰው በአግባቡ ለመያዝ የሚያስችል አእምሮአዊና ስሜታዊ ብስለት አላችሁ ወይ? በመጨረሻም ደግሞ ስለ ሎንግ ተርም ሪሌሽንሺፕ ስለ እድሜ ልክ ቆይታ ምን ታስባላችሁ? ከአንድ ሰው ጋር ነው የምትኖሩት። አንድ ሰው ላይ ኢንቨስት እያደረጋችሁ አንድ ሰውን እያያችሁ ከአንድ ሰው ጋር መኖር ያለው ቫልዩ ገና ግንኙነት ከመስራታችሁ በፊት ማወቅና መረዳት ይጠበቅባችኋል ማለት ነው። እንግዲህ በተጨማሪ ትንሽ ሐሳብ ደግሞ ስለ ራስ ማወቅ የሚለው ጋር እመጣለሁ። ማወቅ የሚገባን ነገሮች አስቀድመን ስናቅ ከማይገቡ ነገሮች መራቅ እንችላለን። የሚገባውን ነገር ደግሞ የማድረግ አቅምን እናገኛለን ማለት ነው። እንደዚህ ከሆነ ይህን የምናቅና የምንረዳ ከሆነ ስለ ግንኙነት እንደ የተወሰኑ ሐሳቦች ነው። ከዚህ በላይ እናንተ ለማወቅ ብትጥሩ በጣም ጥሩ ነው ብዬ አስባለሁ። ማወቅ የሚገባን ነገር ግን ከግንኙነት በፊት እነዚህን ነገሮች ማወቅ አለብን። ቀጥሎ ስለ ራስ መታወቅ ያለበት ነገር ነው። ስለ ራሳችን ምን ያህል እናውቃለን? ግንኙነትን ስናስብ ስለ ራሳችን ያለን ዕውቀት ምን አይነት ነው? ስለ ራሳችን ስናቅ ለግንኙነት እንደማንበቃ እንደሚቀረን ካወቅን ስራችን ይቀጥላል ማለት ነው። ለግንኙነት እንደበቃንም ደግሞ ከሚያሳየው ነገር አንዱ ራሱን የሚያቅሰው አዲስ ግንኙነት ሊጀምር ሲል በዛ በሚጀመረው ግንኙነት ውስጥ ደግሞ ራሱን እንዳዘጋጀና ለዛ ለጀመረው ግንኙነት ምን ማድረግ እንዳለበት ራሱን ማወቅ መቻል አለበት ማለት ነው። ስለዚህ ስለምንጀምረው ግንኙነት ብቻ ሳይሆን ማየት ያለብን ራስንም ማየት ነው። አብዛኛው ሰው ስለሚገናኘው ሰውና አብሮ ስለሚደረገው ስለሚሆነው ነገር ያስብ ይሆናል እንጂ ከዛ ግንኙነት አንጻር እኔስ ራሴን ብሎ አያይም። ታውቃላችሁ፣ ብዙዎቻችን ፊልም እናያለን፣ ሰው እናያለን፣ ህንፃ እናያለን፣ ብዙ ነገር እናያለን። ማንን እንደማናይ ታውቃላችሁ? ራሳችንን። አብዛኞቻችን ራሳችንን አናይም። ራሳችን ስለማናየው አናውቀውም። ከጓደኛ እንገናኛለን፣ ስራ ቦታ ከተለያዩ አካሎች ጋር እንገናኛለን። ብዙዎቻችን ማንገናኘው ከራሳችን ጋር ነው። ምን ያህል ራስን የማየት ነገር አለን። የብዙ ግንኙነት መውደቅ ደግሞ አንዱ ምክንያት ይሄ ነው። ራሳቸውን ያላዩ ሰዎች ወደ ግንኙነት ይገቡና በማያውቁት የነሱ ማንነት ራሱ ጋብቻውን ሊያፈርሱት ይችላሉ ማለት ነው። ራሳችሁን ታያላችሁ። አንዳንዱ ራሱን ማየት አይፈልግም። እንዲሁም ግርግር ባለበትና ሰው ባለበት ኖይዚ በሆነ ኢንቫይሮንመንት መኖር ነው የሚፈልገው። ለምን? ጸጥ ካለና ብቻውን ካየ ራሱን ያያል። ግን ራስን ማየት ታስቡበት መሆን አለበት። ታስቡበት ሁሉም ነገር ዘጋግቶ ራስን ማየት። አንዳንዴም የራሴን ሳይ ሚዛን ስቻ ያዋለሁ። አሁን ካለሁበት የህይወት ሁኔታ አኳያ ራሴን ላይ ስል ወይ ለስራ ያለች ቤቴን ወይ ለቤት ያለች ስራዬን ወይ ከልጆቼ ጋር በቂ ነገር እንዳላሳለፍኩኝ በስራ ምክንያት ላይ እችላለሁ። ቶሎ ራስን ለማስተካከል ይረዳል ማለት ነውና ምን ያህል ራሳችንን እናያለን። አንድ ሰው ማወቅ ከሚገባው ነገር አንዱ ዕውቀት ራሱን በማየት ለግንኙነት በቅቻለሁ የሚለውን ነገር ማወቅና ማስተዋል መቻል አለበት ማለት ነው። ስለዚህ ስለ ግንኙነት ማወቅ ብቻ ሳይሆን ግንኙነቱ እኛ ስለምንገባበት ራሳችንን በማወቅ ለግንኙነቱ የሚሆን አድርገን ራሳችንን ማዘጋጀት አለማዘጋጀታችንን ካወቅን በኋላ ካልበቃን ሌላኛውን ሰው ላለመበደልና ላለማሰናከል በቃ መውጣት ነው፣ መቆየት ነው። የራሴን የህይወት አሳይመንት እስክፈጽም ድረስ ግንኙነት አልጀምርም ማለት ነው።
ግን ሲታይ አዲሱን ግንኙነት መጀመር ብቻ ሳይሆን ራሴንም ሳይ የምንገጣጠም ከሆነ ለግንኙነት የበቃውኝ ከሆነ ግንኙነቱን እጀምራለሁኝ ማለት ነው። ያን ጊዜ በፍቅር ግንኙነት ውስጥ ወደ ጋብቻ የሚወስደውን መስመር ይዘነዋል ማለት ነው። በዚህ መልኩ የጋብቻ የተከበረና የተለየ ተቋም ስለሆነ ለዛ ተቋም ደግሞ በዚህ መልኩ ልናይ ይገባናል ማለት ነው። በሚቀጥለው ደግሞ ቪዲዮ ማሳያችሁ ነገር ምንድነው? ይሄ አጥብቀን ጠይቀን መልስ ልናገኝባቸው የሚገቡ ነገሮች አሉ። አጥብቀን በመጠየቅ መልስ ሳናገኝላቸው ወደ ጋብቻ መገባትም የለበትም። ከጋብቻው ምንነት አንጻር ስንነሳ እርግጠኛ መሆን የሚገቡ ጉዳዮች አሉ። በተለይ ስለሌላኛው ሰው ስለምታገቡት ሰው ሊሆን ይችላል። በእርግጠኝነት ጠይቃችሁ መልሱን ካገኛችሁ በኋላ ነው ወስናችሁ መግባት ያለባችሁና አጥብቀን ልንጠይቅና ልንረዳ የሚገቡ ነገሮችን ደግሞ ስለሌላው በሚቀጥለው ቪዲዮ ያሳያችኋለሁ። ለዛሬ ስላዳመጣችሁኝ እጅግ አድርጌ አመሰግናለሁ።